ብርቱካን ተመስገን መታሰሯ ተሰማም። ከእሁድ ዕለት ጀምሮ ፕሮግራሟ በኢቢኤስ ቴሌቪዥን ከተሰራጨ በኋላ እጅግ መነጋገሪያ ሆና የቆየችው ብርቱካን መታሰሯን የዛሀበሻ የፖሊስ ምንጮች አረጋግጠዋል። በርካታ ሰዎች ስልኳ አይነሳም፣ የት ነው ያለችው፣ የደረሰችበት አይታወቅም ሲሉም ሲገልጹ የነበረ ሲሆን ዘሀበሻ ባደረገው ማጣራት በፌዴራል ፖሊስ እጅ ስር እንደምትገኝ አረጋግጠዋል። የፌዴራል ፖሊስ የምርመራ መዝገብ ከፍቶ እያጣራ መሆኑን የሚገልጹት ምንጮቻችን በዛሬው ዕለትም እናቷ ናቸው የተባሉ ሴትና እንደዚሁም ደግሞ ባለቤቷ ነው የተባለ ግለሰብ ለፖሊስ ቃል እንዲሰጡ መደረጉን ነግረውናል። እንደ ምንጮች ገለጻ በጉዳዩ ላይ ፖሊስ መግለጫ የሚሰጥ ሲሆን ምናልባትም የእናቷና ባለቤቷ ናቸው የተባሉ ሰዎችም ምስክርነትም ለሕዝብ ይፋ ሊያደርግ ይችላል ተብሏል። በብርቱካን ጉዳይ ላይ የፖለቲካ ፓርቲዎች መግለጫ አውጥተዋል። 4 የፖለቲካ ፓርቲዎች ማለትም ኢህአድ፣ ኢህአፓ፣ እናት ፓርቲና የአማራ ጊዮናዊ ንቅናቄ ባወጡት መግለጫ መንግስት የብርቱካንና መሰል ጓደኞቿን እገታ ቢያንስ ለችግሩ እውቅና ሰጥቶና ህዝብን አስተባብሮ ወደ መፍትሄው መሄድ ሲገባው ማድበስበስ በመምረጡ እስከ ዛሬዋ ቀን ድረስ ችግሩ ስር ሰዶ ከዕለት ወደ ዕለት እየከፋ ሄዷል ሲሉ መግለጫ ሰጥተዋል። ሆኖም ግን ብርቱካን በአሁን ሰዓት ላይ በፖሊስ ቁጥጥር ስር ሆና ምርመራ እየተደረገባት ነው። ተጨማሪ መረጃዎችን ይዘን እንቀርባለን።